ሰራተኛዋ በመጀመሪያው የጽዳት ቀኗ ህይወቷን እስከመጨረሻው ሊቀይር የሚችል ነገር ትመለከታለች። የሚሊዮነሩ ቤት በትላልቅ መደርደሪያዎች ላይ በተደረደሩ መጽሐፎች ተሞልቷል። የማወቅ ጉጉት ስላደረባትም መጽሐፍቶቹን ሁሉ አንብቦ እንደሆነ ጠየቀችው። ሰውየውም አብዛኛዎቹን መጽሐፍ እንዳነበባቸው ነገራት። የሰውየው መልስ በውስጧ ትልቅ መልእክት አጫረ። ዕውቀት የሰዎችን ዕጣ ፈንታ ሊቀይር እንደሚችል። የዛን ቀን ምሽትም ወደ ቤቷ ሄዳ ቴሌቪዥኑን አጠፋችው። ከልጆቿም ጋር ቁጭ ብላ የማንበቢያ ዕቅድ አዘጋጀች። በየሳምንቱ ሁለት መጽሐፍት እያነበቡ በሳምንቱ የመጨረሻ ቀናት ስላነበቡት መጽሐፍት ሪፖርት እንዲያዘጋጁላት አዘዘቻቸው። ጊዜያቸውን ፈጣሪ የሰጣቸውን ስጦታ ለማሳደግ ቢጠቀሙበት ብዙ ሰዎች በቲቪ ላያቸው የሚጓጉላቸውን አይነት ሰዎች መሆን እንደሚችሉም ነገረቻቸው። ንግግሯ በልጆቿ ልብ ውስጥ ተሰንቅሮ ቀረ። ከዚያች ዕለት ጀምሮ ካርሰን የተባለው ልጇ እስከ ሌሊት ድረስ ማጥናት ጀመረ። ብዙ ጥረት ቢያደርግም ካርሰን የክፍሉ የመጨረሻ ተማሪ ነበር። መምህሯ በተማሪዎች ፊት ከፈተናው ምን ያህል ጥያቄ እንደመለሰ ስትጠይቀው እየተሸማቀቀ ምንም እንዳልመለሰ ነገራት። ክፍሉም በተማሪዎች ሳቅ ተረበሸ። ካርሰን ግን አንገቱን ወደ መሬት አቀረቀረ። ከትምህርት በኋላም የተማሪዎቹ መቀለጃ ከመሆን ይሸሽ ነበር። ነገር ግን ተረባና ማሾፉ አልቀረለትም። በመጨረሻ ንዴቱን መቆጣጠር አቅቶት ከተማሪዎቹ ጋር ይጣላና ወደ ርዕሰ መምህሩ ቢሮ ይላካል። ርዕሰ መምህሩም ስለተፈጠረው ነገር እንዲያስረዳ ሲጠይቀው ልጁ በድንገት የተፈጠረ ጸብ እንደሆነ ይናገራል። የተናገረውን ነገር ያላመነው ርዕሰ መምህሩም ውጤቱን አውጥቶ ለእናቱ ያሳያታል። በካርዱ ላይ የሚታየው ውጤትም ዲና ኤፍ ብቻ ነበረ። ውጤቱን በጊዜ ማሻሻል ካልቻለም ትምህርት ቤቱ ሊያባረረው እንደሚገደድ ገልጾ ያስጠነቅቃታል። ወደ ቤት እየሄዱም ሳለ ካርሰን በጸጸት ተሞልቶ ሁለተኛ ከተማሪዎች ጋር እንደማይጣላ ይነግራታል። ስለ ውጤቱ ግን እርግጠኛ ሆኖ መናገር አልቻለም ነበር። ብዙ ሞክሯልና ሊሻሻል እንደማይችል አምኗል። ምናልባትም የክፍሉ ተማሪዎች እንደሚሉት ደደብ ነኝ ብሎ አምኗል። እናትየውም አይኖቹን እየተመለከተች ልጄ አንተ ደደብ አይደለህም፣ እንዲሁም በጣም በሳሉ ተማሪ ነህ። ይህን ምጡቅ አእምሮህን እስካሁን መጠቀም ስላልጀመርክ ነው እንጂ ትለዋለች። በተጨማሪም እነዚህን ውጤቶች ይዘህ የምትቀጥል ከሆነ የአንድ ፋብሪካ የጽዳት ሰራተኛ ብቻ ሆነ ነው የምትቀጥለው አለችው። የእናቱ ንግግር ልቡን ሰንጥቆ ገብቷል። የተሻለ ውጤትም እንደሚያመጣ ቃል ገብቶላት ከቀድሞ በተሻለ መልኩ ያጠና ነበር። ነገር ግን ምንም ያህል ቢሞክር ውጤቱ ተመሳሳይ ሆነበት። እናቱ ግን ስለ ካርሰን ያነባበብ ሁኔታ እንግዳ የሆነ ነገርን አስተዋለች። ካርሰን ኒርሳይት በተባለ የዓይን ህመም ተጠቂ ነው። ሳትሰስትም ያጠራቀመችውን ገንዘብ አውጥታ መነጽር ገዛችለት። ለመጀመሪያ ጊዜ በሰሌዳው ላይ የሰፈሩትን ፊደላት አጣርቶ ማየት ቻለ። መጽሐፍቱንም በአትኩሮት ማንበብ ቻለ። ቀስ እያለም ውጤቱ መሻሻል ጀመረ። የማጠቃለያ ፈተናውንም በጥሩ ውጤት ሲያልፍ የእናቱ ፊት በደስታ ተሞላ። ከዚያ ጊዜ ጀምሮም ካርሰን ማንበብን እጅግ በጣም መውደድ ጀመረ። ላይብረሪ ውስጥ ሲያነብ ያመሻል። ደብዛዛ ብርሃን ባለባት ክፍል ውስጥም በትጋት ያነባል። ሽንት ቤት ሁላ ሳይቀረው መጽሐፍት ይዞ ነው የሚሄደው። ለማንበብ ምቹ የሆነ ቦታ ያገኝ እንጂ የትም ቢሆን ያነባል። ውጤቱም እጅግ በሚያስደንቅ ሁኔታ ተለውጧል። የውጤት ካርዱን ይዞ በደስታ ወደ እናቱ ሲመጣ እናቱ ተረጋግታ እንዲህ ስትል መከረችው። ሌሎች ያደረጉትን ነገር አንተ ማድረግ አያቅትህም፣ ነገር ግን ሌሎች ሰዎች ካደረጉት የላቀ ነገር ማድረግ ትችላለህ አለችው። ቃላቶቿ በውስጡ መልእክትን አቃጨሉ። ካርሰን በጥናቱ ወደፊት ገፋበት። ለመጀመሪያ ጊዜም በተማሪዎች ፊት ቆሞ በመምህሩ ተወደሰ። በህይወቱ ለመጀመሪያ ጊዜም የመከበርና የመወደድ ስሜት ተሰማው። ይህ ስሜት በውስጡ ታላቅ እሳትን ጫረ። ጊዜው በገፋ ቁጥርም ለእውቀት ያለው ረሃብ እየጨመረ ሄደ። ስለ እያንዳንዱ ነገር ለማወቅ ካለው ጉጉት የተነሳም ማንበብ የዕለት ተዕለት ስራው ይሆናል። አንድ ቀን የሳይንስ መምህሩ ጥቁር ድንጋይ ይዞ ስለ ድንጋዩ ምንነት ተማሪዎችን ይጠይቃል። ተማሪው ሁሉ ጸጥ ባለበት ካርሰን እጁን አንስቶ ስለ ድንጋዩ ምንነትና እንዴት እንደተፈጠረ በግልጽ ያብራራል። ከማብራሪያው መምህሩ እንኳን ሳይቀር አዲስ ዕውቀት ማግኘት ችሏል። ከዚያ ጊዜ ጀምሮ በክፍል ውስጥ እንደ ምጡቅ ተማሪ ይቆጠር ነበር። ትምህርት እንደጨረሱ መምህሩ ካርሰንን ወደ ማይክሮስኮፑ አጠገብ ይጠራውና ወደ ውስጥ እንዲመለከት ያደርገዋል።